ከፀጉር እድገት ጋር እና ከፀጉር ብዛት ጋር ተያይዞ አብሽ በጣም ይነሳል እና እውነት ነው ወይ? እውነት አብሽ ለፀጉር እድገት ለፀጉር ብዛት ይጠቅማል ወይ? አብሽ ለፀጉር ጤና ተመራጭ የሚያደርጉት በውስጡ የያዛቸው ልዩ ንጥረ ነገሮች ናቸው። ከነዚህም ዋና ዋናዎቹ አንደኛ ከፍተኛ የፕሮቲን መጠን ነው። ፀጉር በዋናነት የተገነባው ኬራቲን ከተባለ ፕሮቲን ነው። አብሽ ደግሞ በፕሮቲን የበለጸገ በመሆኑ የተጎዳን የፀጉር ዘለላ ለመጠገን እና ጥንካሬ ለመስጠት ይረዳል። ይህም የፀጉር መቆራረጥን ወይም መስተባበርን እና መሳሳትን ይቀንሳል። ሶስተኛ ደግሞ አብሽ ሌሲቲን የተባለ ተፈጥሯዊ ቅባት ይዟል። ይህ ንጥረ ነገር ፀጉራችን እንዳይደርቅ ሞይስቸር ይሰጠዋል። በተጨማሪም ደግሞ ፀጉር እንዲያንጸባርቅና ልስላሴ እንዲኖረው ያደርጋል። የራስ ቅል ድርቀትንና ፎሮፎርንም ይከላከላል። አብሽ የጸረ ፈንገስ ባህሪ አለው። ይህ የጸረ ፈንገስ ባህሪ የራስ ቅል ላይ የሚፈጠሩ ኢንፌክሽኖችን እና ፎሮፎርን የመከላከል አቅም አለው። ጤናማ የራስ ቅል ደግሞ ለጤና ፀጉር እድገት መሰረት ነው። በአጭሩ አብሽ ፀጉርን በማጠንከር እርጥበትን ወይም ደግሞ ሞይስቸርን በመስጠት እና የራስ ቅልን ጤና በመጠበቅ ረገድ ወደር የለውም። የአብሽ ጥቅም ፀጉር ላይ ብቻ የሚያበቃ አይደለም፣ ለፊታችን ቆዳ እንክብካቤ ላይም ይውላል። አብሽ ውስጥ ያሉ አንታይኦክሲዳንት የፊታችንን ቆዳ ከጉዳት በመከላከል ጤናማ ሆኖ እንዲቆይ ይረዳሉ። የአብሽ አንታይ ኢንፍላማቶሪ ባህሪ ቆዳ በፀሐይ ወይም በሌላ ምክንያት ሲቆጣ አብሽ ውስጥ ያሉ ንጥረ ነገሮች ቆዳን የማለስለስ እና የማረጋጋት አቅም አላቸው። አብሽን እንዴት መጠቀም እንችላለን? አንደኛ በውሃ ዘፍዝፎ በማሳደር ከዛ በመፍጨት እንደ ማስክ መጠቀም እንችላለን፣ ለፊታችንም ሆነ ለፀጉራችን። ሁለተኛ ደግሞ የአብሽ ዘይት መስራት እንችላለን ለቤታችን በኮኮናት ዘይት እና በወይራ ዘይት የአብሹን ፍሬ በመዘብዘፍ ከሳምንት እስከ 2 ሳምንት በመዘብዘፍ የፀጉር ቅባት መስራት እንችላለን። ይህ ዘይት የራስ ቅልን ማሳጅ በማድረግ እና የደም ዝውውርን ለማሻሻል ይረዳናል። በሳምንት 1 ወይም 2 ጊዜ መጠቀም እንችላለን። አንድ ማወቅ ያለብን ነገር የአብሽ ማስክ ስንጠቀም ፀጉራችንን በደንብ አድርገን ማጠብ አለብን። አለበለዛ ትንንሽ የአብሽ ፍሬዎች ፀጉራችን ውስጥ ስለሚቀሩ ፀጉራችን በደንብ አይጸዳም። እንደገና የአብሽ ሽታ ታውቁታላችሁ ሁላችሁም፣ ሽታውም ከፀጉራችን አይወጣም። የአብሽን ውጤት ለማየት ቢያንስ ለጥቂት ወራት ማለትም ከ3 እስከ 6 ወራት ዘላቂ በሆነ መልኩ መጠቀም ያስፈልጋል። አብሽ የራስን ቅል ሁኔታ ቢያሻሽልም ፀጉር ከውስጥ ወደ ውጭ ነው የሚያድገው። አመጋገብ፣ የህይወታችን ውስጥ ያለ ጭንቀት ወይም ስትረስ፣ የሆርሞናችን ባላንስ መሆን፣ እነዚህ ሁሉ ነገሮች ለፀጉር እድገት ከፍተኛ አስተዋጽኦ ያደርጋሉ። አብሽ ተአምራዊ የፀጉር እድገት የሚያመጣ ነገር አይደለም። እንደ ተአምራዊ ነገር ካየነው ተስፋ ልንቆርጥ እንችላለን። ነገር ግን እንደ መደበኛ የፀጉር እንክብካቤ ወይም ራውቲን ካደረግነው ግን ፀጉራችን ጥንካሬ እንዲያገኝና በቀላሉ እንዳይስተባበር ትልቅ ድጋፍ ያደርጋል። በአጠቃላይ ጤናማ የአኗኗር ዘይቤ፣ የተመጣጠነ ምግብ እና የአብሽ እንክብካቤ ተደምረው የተሻለ ውጤት ልናይ እንችላለን።